ካህናቱ 11 ሰዓት ጀምሮ ቅዳሴውን ይሉታል። ምዕመናኑ ሲደርሱ አልቆ ይጠብቃቸዋል። ምን ማለት ነው? እንኳን ሳይነጋ ሲነጋ ሞተን አደጋል። በዚህ ምክንያት ለቅዳሴው አይደርሱ። ዘይን በላይ ተጋበው ሁሉ ህዝብ ይውጥኑ ጸሎተ ቅዳሴ ተባለ። የቅዳሴውን ስርዓት አይጀምሩት። ዝም ብላ አይደለም ለመምሰል ወይም ደግሞ ህግ ለመፈጸም አይደለም። ምክንያቱም ይሄ ድራማ አይደለም። ወንጌል እንደ ማንኛውም መጽሐፍ ዝም ብለህ የምታነባት መጽሐፍ አይደለችም። አውደ ምሕረት ላይ ወጥቶ ማስተማር የተጀመረው አሁን ነው። ምዕመናኑ እያረፈዱ ስለሚመጡ ሳይማሩ እንዳይሄዱ። እንደውም አሁን ቢጨንቀን ቁርባን ላይ ሁሉ ማስተማር ጀምረናል። ጸሎቱን ትተን ማለት ነው። እየጸለይን እንማራለን፣ እየተማርን እንጸልያለን። ጨንቆን ነው። ሰራተኛ ደሞዝ ቢኖርብህ እሱን ከፍለህ ነው መምጣት ያለብህ እኮ አይደል? የስጋውን ደሙን ለመቀበል ያንተ ዳይተውልህ ዘንድ እሱን ማድረግ አለብህ። ስጋዊ ሐሳብ እንኳን የሌለበት መልአክ ከበደለ ስጋዊ ሐሳብ ያለበት የሰው ልጅ ላይ በድል ይችላል ተብሎ በፍጹም የሚታሰብ ነገር አይደለም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የፍትሐ ነገሥት መርሐ ግብራችን ዛሬ በአንቀጽ 12 ስለ ቅዳሴ ይዘንላችሁ መጥተናል። ክቡር ሊቀ ሊቃውንት ስምዐ ኮነ መላክ እያብራሩ እያስተማሩን አብረውን ይቆያሉ። እናንተም እስከ መርሐ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። እንኳን ደህና ቆይ። ሊቀ ሊቃውንት እንግዲህ አንድ ብለን እንደ እግዚአብሔር መልካም ፈቃድ ዛሬ 12 ለማለት በቅተናል። ዛሬ ደግሞ ሃይማኖትን ከማመን ባለፈ ደግሞ ትግበራ ውስጥ በመንገባበት ጊዜ ለምናከናውናቸው ትምህርቶች ደግሞ እጅግ የህይወት ስንቅ የሚሆነውን ሐሳብ እናነሳለን። ስለ ሥርዓተ ቅዳሴ ነው። እንደ መጀመሪያ ጥያቄ ምናልባት ከዚህ ቀድመው የሚያነሱት ባለፉት ክፍሎች የሚያነሱት ሐሳብ ካለ ቅድሚያ ያስጣለን። እንግዲህ ፍትሐ ነገሥትን የጀመርንበት ዋናው ዓላማ ምዕመናን በወንጌል የተጻፈችውን የተቀደሰች ሃይማኖታቸውን እንዴት በእግዚአብሔር ፊት ያለ ነውር ይፈጽማታል፣ እንዴትስ ይኖሩባታል የሚለውን በወንጌል ውስጥ ነው ህይወታችን ያለው። በወንጌል ከሆነ ህይወትን አይደል የሚለው ቅዱስ ያሬድ። በወንጌል ከሆነ ህይወትን ነውና ህይወት በወንጌል ነው። እዛ ውስጥ ያለችውን ህይወታችንን እንዴት ማኖር እንዳለብን ነው። አሁን መቼስ ጨቅላ ልጅ ያላት አንዲት እናት ያስተጣጠብ ስርዓት አለው አይደለ? ያለባበስም ስርዓት አለ። አንገቱ እንዳይቀጭ ወገቡ እንዳይቀላ ተብሎ ከሐኪሞቹ መመሪያ ይሰጣል ማለት ነውና ይችን በወንጌል ውስጥ የተማርናትን ትምህርት እንዴት ነው ያለ ነውር የምንኖርባት፣ ነውር ነቀፋ የሌለበት ሃይማኖት የሚኖረን እንዴት ባለ ሁኔታ ብንኖር ነው የሚለውን የሚናገር መጽሐፍ ነው ፍትሐ ነገሥት። አንዳንዶቹ እንደሚሉት ኋላ ቀር ወይም ደግሞ ጥንታዊ የሆነ ግን አሁን ላይ የማያስፈልግ መጽሐፍ አይደለም ፍትሐ ነገሥት። ያለ ቀኖና ሃይማኖት አይፈጸምም፣ ያለ ሃይማኖትም ቀኖና የለም እና ሃይማኖታቸው እንከን አልባ ይሆን ዘንድ ነውር የሌለው መንፈሳዊ ህይወት ይኖራቸው ዘንድ ለምእመናን ይሄ መጽሐፍ የግድ አስፈላጊ ስለሆነ ነው የጀመርነውና እንደው በቀኖናው መሰረት ብንሰራ ሃይማኖታችን እውነት ለመናገር ቢያሻን ሙት የምናነሳባት ቢያስፈልገን ደግሞ ድውይ የምንፈውስባት ካስፈልገንም ባህር የምንከፍልባት ሃይማኖት ነው ያለችን እና የሙሴ የአሮን ሃይማኖት ነው የኛ ሃይማኖት። የጴጥሮስ የጳውሎስ ሃይማኖት ነው የኛ ሃይማኖት። የቀኖና አፈጻጸማችንና የእምነት ጽናታችን ካልሆነ በስተቀር ምንም የሚለየው ነገር የለምና የተቀደሰችውን ሃይማኖታችንን እንኖርባት ዘንድ ይሄ መጽሐፍ የግድ ስለሚያስፈልግ ነው የጀመርነው። ዛሬ ስለ ሥርዓተ ቅዳሴ ነው የምናነሳው። መልካም። እንደ መነሻ ሐሳብ ማድረገው ቅዳሴ ማለት ምን ማለት ነው? ቅዳሴ ምንድን ነው? እንግዲህ ቅዳሴ ቀደሰ አመሰገነ ነው እሱ። ቅዳሴ ስንል ምስጋና ማለታችን ነው። በቤተ ክርስቲያን ውስጥ ቅዳሴ በመባል የሚጠራ የአገልግሎት ክፍል አለ ራሱን ችሎ። ሌሎቹም አገልግሎቶች ምስጋና ቢሆኑም ቅሉ የተለያየ ስያሜ ነው የምንሰጣቸው እንጂ ቅዳሴ ብለን አንጠራቸውም። ይህንን ግን በተለየ ሁኔታ ቅዳሴ ብለን የምንጠራው በቁርባን ጊዜ ወይም ደግሞ ቅዱስ ቁርባንን ለማክበር በምንሰባሰብበት ሰዓት የምናደርገውን አገልግሎት ነው ለብቻ ለይተን ቅዳሴ ብለን የምንጠራው ይህንን ነው። መልካም። እዚህ ላይ ለምሳሌ በቤተክርስቲያናችን ያሉ አገልግሎቶች ለምሳሌ ሰዓታት፣ ኪዳን፣ እነዚህ እንትኖች ሁሉም ማመስገን መቀደስ ናቸው። ከነዚህ ተለይቶ ስያሜ የተሰጠበት ቅዳሴ የሚለውን ስያሜ የተሰጠበት ለምንድን ነው? ሁሉም አገልግሎቶች የአገልግሎቱን ይዘት ታይቶ ነው ስያሜ የሚሰጣቸው። ለምሳሌ ማህሌት ብንል ምን ማለታችን ነው? በጸናጽል በከበሮ አይደል የምናቀርበው እንትን አለው ሽብሸባ አለው። ለዚህ ነው ማህሌት የተባለው። አለ የዘፈን አይደለ? ይሄ መንፈሳዊ ዘፈን ወይም ደግሞ የአካል እንቅስቃሴ ያለው ማለት ነውና ከዚያ ጋር ተያይዞ ማህሌት የሚል ስያሜ ሰጥተናል።
ኪዳንም ስንል ደግሞ የእግዚአብሔርን ከሰው ጋር ያደረገውን ቃል ኪዳን የሚናገር መጽሐፍ ነው። ይልቁንም ደግሞ ቅዱስ እግዚአብሔር በሚል የሚጀምር መጽሐፍ ነው እና እሱንም ራሱን አስችሎ ልክ እንደ ለአገልግሎቱ በሚስማማ መልኩ ይዘቱ ታይቶ የተሰጠ ስያሜ ነው። ቅዳሴንም ደግሞ ስናነሳ ቅዳሴ እንዲባል ያደረጉት የራሱ የሆኑ ምስጢራት አሉት፣ ትርጓሜዎች አሉት ማለት ነው። ለምሳሌ አንደኛው ቅዳሴ እንዲባል ያደረገው ምንድነው ከተባለ የመጀመሪያው አሐዱ አብ ቅዱስ ብሎ ስለሚጀምር ነው። ቅዳሴ አሐዱ አብ ቅዱስ ብሎ ይጀምራል። አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው ቅዳሴ የሚጀምረው እና ከዚህ የተነሳ ቅዳሴ የሚል ስያሜ ተሰጥቶታል። ይዘቱ ነው ማለት ነው። ሁለተኛው ደግሞ የመላእክት ዝማሬ እዚህ ውስጥ ይገኝበታል። ያ ማለት ቅዱስ ቅዱስ ህዝቡ ራሳቸው የሚሳተፉበት በተለይ ዲያቆኑ አውሱ የሚል አዋጅ ያውጃል። አውሱ ማለት ተሰጥኦ መልሶ የሚል አዋጅ ያውጃል። በዚያ ሰዓት ምእመናን ምን ይላሉ? ቅዱስ 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 እግዚአብሔር ጸባኦት ፍጹም የሚል ዝማሬ ይዘምራሉ። ይሄንን ማናቸው ስለ ቅዳሴ ያጠኑት ቀሲስ ዶክተር መብራቱ ኪሮስ የሱራፌል ዝማሬ ብለውታል። በእርግጥም የመላእክት ዝማሬ ነው ይሄ እና ምእመናን ራሳቸው የመላእክትን ዝማሬ የሚዘምሩበትና ከመላእክት ጋራ በዝማሬ የሚሳተፉበት ሰዓት ስለሆነ ቅዳሴ የሚል ስያሜ የተሰጠው ይሄ ሁለተኛው ይሄ ትርጓሜ የተሰጠበት ምክንያት ስያሜ ነው ይሄ። ሶስተኛው ደግሞ ቅዱስ ቁርባንን በመናከብርበት ሰዓት ነው። ይሄ ቅዱስ ቁርባን ማለት ሌሎችን ሁሉ መቀደስ የሚችል የምስጢራት ሁሉ መደምደሚያ ነው እና ለቅዱስ ቁርባን ማክበሪያ ተብሎ የተሰራውን ይህንን ስርዓት ይህንን ጸሎት ቅዳሴ ብለን ጠራ። አራተኛው ምእመናን ራሳቸው የሚቀደሱበት ጊዜ ነው። ምእመናን ራሳቸው የሚቀደሱበት ጊዜ ማለት ምን ማለት ነው? ቅዱስ ቁርባንን ተቀብለው ቅዳሴ መላእክትን ተሳትፈዋል ብለናል መጀመሪያ። ከዚያ ቅዱስ ቁርባንን ተቀብለው ኃጢአታቸውን ሁሉ ተናዘው ቅዱስ ቁርባንን ተቀብለው ቅዱሳን ሆነው ቅዱሳት ለቅዱሳን ነው የምንለው። እዚህ ውስጥ ቅዱሳት ለቅዱሳን የምንለው ምን ማለታችን ነው? ስጋውና ደግሞ ለተቀደሱ ወይም ደግሞ ንስሐ ለገቡ አንድነቱን ሶስትነቱን ላወቁ ሕማሙን ሞቱን ለሚያስቡ ሰዎች የሚሰጥ ነው የሚል ነው ማለት ነው። አምስተኛውና የመጨረሻው የመንፈስ ቅዱስ መውረድ የሚታወጅበት ሰዓት ነው። ስለዚህም ቅዳሴ አለ። መንፈስ ቅዱስ እንተባቲ ወርድ መንፈስ ቅዱስ መልዕልተ ሰማይ ወይ ጼልሎ ለዘምቱ መስዋዕት ወይ ቄድሶ ነው የምንለው። በዚህ ሰዓት ስጋውን ደሙን ለማክበር መንፈስ ቅዱስ ከሰማይ ሰማያት ይወርዳል ተብሎ የሚታወጀው በዚህ በቅዳሴ ሰዓት ነው ማለት ነው እና መንፈስ ቅዱስ ወርዶ ልዩ ልዩ ስራዎችን በሚሰራበት ያ ማለት መንፈስ ቅዱስ ቤተክርስቲያንን ተለይቷት ያውቃል ማለት አይደለም። በልዩ ሁኔታ ህዝቡን ለመቀደስና መስዋዕቱንም ለማክበር ህብስት ነው ኮኛ ይዘን የምንገባው፣ ግን ስጋ አምላክ ሆኖ ይለወጥልናል። ወይን ነው ቀድተን የምናስቀምጠው፣ ነገር ግን ያንን ደመ መለኮት ያደርግልናል። በዕለተ ዓርብ የፈሰሰውን ከጎኑ የፈሰሰውን ትኩስ ደም ሆኖ እናገኘዋለን። ይሄ የመንፈስ ቅዱስ ስልጣን ነው ማለት ነው እና ይሄንን ለማድረግ መንፈስ ቅዱስ የሚወርድባት ሰዓት ስለሆነች በእነዚህ 5 ምክንያቶች ቅዳሴ የሚል ስያሜ ተሰጥቶታል ማለት ነው። በጣም መልካም። በቅዳሴ ላይ ተሳትፎ ያላቸው እነማን ናቸው? በቅዳሴ ላይ ተሳትፎ ለሁሉም ነው የታዘዘው። የሚገርምህ በሌሎች የቤተክርስቲያን አገልግሎቶች ሁሉንም የሚያሳትፍ አይደለም። ያ ማለት ተሰጥኦ ያላቸው አገልግሎቶች የሉም ለማለት ነው። ማህሌት ላይ ብንሄድ ሊቃውንቱ ናቸው ሲዘምሩ የሚያድሩት፣ ምእመናኑ አይገደዱም እንዲመጡ። በቅዳሴ ጊዜ ግን ሁሉም መምጣት አለበት። እንዲያውም በኋላ እናነሳው እንችላለን እንጂ ማንም ከቤተ ክርስቲያን ሊመጡ የሚገባቸው ምእመናን ሳይሰበሰቡ ቅዳሴውም አይጀመርም። ያ ማለት ይሄ ሁሉም እንዲሳተፉበት ተደርጎ የተሰራ ነው። ያ ማለት 3ቱ ጾታ ምእመናን የምንላቸው ወንዶችም ሴቶችም እና ካህናት ምንላቸው በራሳቸው ባለፈው ስንዘረዝረው የነበሩት ወደ 7 ጾታ ያላቸው ናቸው ካህናት ራሳቸው። እነዚህ ሁሉም የሚሳተፉበት ነገስታት ራሳቸው እንዲገኙ የሚገደዱበት ማለት ነው። በማህሌት ላይ የሚገኙ ነገስታት ነበሩ ድሮ ነገስታቱ በተለይ በጎንደር ዘመነ መንግስት ነገስታቱ አፄ ኢያሱ ማህሌት ይወዱ የነበሩ ማህሌት የሚቀኙ ሁሉ ነገስታት ነበሩ። እንደ አፄ ዮሐንስ ያሉ መቀኔ ማህሌት ውስጥ ገብተው ዋዜማውንም ወድሱንም ሲቀኙ የሚያድሩ ነገስታት ነበሩ። በዚያ ላይ አይገደዱ ማለት። ቅዳሴ ላይ ግን የግድ ነው። ነገስታቱም ይቁሙ ቅድመ መስዋዕት ነው፣ በውሳጤ መስዋዕት በመሰዊያው ውስጥ ይቁሙ ተብሎ ነገስታትም መቆሚያ ራሱ ተበጅቶላቸዋል። ስርዓት በቀኖና መቆሚያ ራሱ ተሰርቶላቸዋል እና ሁሉም ሊሳተፍበት የሚገባ ነው። ቅዳሴ ላይ ክርስቲያን የሆነ ሁሉም ማይሳተፍ የለም። እንኳን ክርስቲያን ገና ለክርስትና የታጩ ነው ክርስቲያን ሳይቀር በቅዳሴው ጸሎት ላይ ይሳተፋሉ ማለት ነው። ያው የሚሳተፉበት ገደብ ቢኖረውም ማለት ነው። ስለዚህ ቅዳሴ ላይ የማይሳተፍ ማንም የለም ማለት ነው። ክርስቲያን የሆነ ሁሉ ከ40ና ከ80 ቀን ጀምሮ። የምእመናን ድርሻቸው በቅዳሴ ላይ ተሳትፏቸው ምንድን ነው? የመጀመሪያው ድርሻ በእርጋታና በጸጥታ ሆኖ መቆም።
በየቦታቸው በየማርጋቸው በሚፈቀድላቸው ቦታ ይቁሙ በህዳት ወበአርምሞ ነው የሚለው የፍትሐ ነገሥታችን የመጀመሪያው ገጽ ላይ በምእመናን በእርጋታና በጸጥታ ውስጥ ሆነው ይቁሙ ተብሎ ነው የተጻፈው። ለምን ተሰጥኦም የሚመልሱት ዲያቆኑ ሲናገራቸው ነው። ሌሎችም የሚሰጧቸው ምላሾች አሉ። ያ ማለት እንቅስቃሴ እንዲያደርጉ የሚፈቀድበት ጊዜ አለ። ለምሳሌ የሰላምታ ጊዜ አለና በዚያ ሰዓትም ያንን አድንኖም በሚደረግበት ሰዓት ስግዱ ቢባሉ የሚሰግዱበትም ሰዓት ከዲያቆኑ በሚሰጥ መመሪያ መሰረት የሚደረግ ነው። ከካህኑ ይልቅ ዲያቆኑ ነው ለህዝቡ መመሪያ የሚሰጠው፣ አዋጅ በየጊዜው እየወጣ የሚያውጀው ማለት ነው። እና ያንን ተቀብለው እንቅስቃሴ ያደርጋሉ። ከዛ ውጭ ግን ይቁሙ በህዳት ነው። በቃ በአርምሞ በእርጋታና በጸጥታ ውስጥ ሆኖ መቆም ነው የመጀመሪያው ድርሻቸው እሱ ነው። ይሄ ደግሞ ምንን ያመለክታል ማለት ነው? ምእመናን ገና ቅዳሴው ከመጀመሩ በፊት በእርጋታና በጸጥታ ውስጥ ሆነው ዝም ብለው መቆማቸው የአርምሞ ጊዜያትን ያ ማለት ጌታ ሰው ከመሆኑ በፊት ሁሉም በዝምታ ውስጥ የነበረበትን ዘመን ለማስታወስ ነው። ያው ቅዳሴው ከመጀመሩ በፊት ያለውን እርጋታ እንደዛ ነው የሚያሳየው ማለት ነው። እግረ መንገዱንም ካህኑ እንዲያዘጋጃቸው እድል ይፈጥርለታል። ምእመናኑ እንዲያዘጋጃቸው ያ ማለት ትምህርት የሚሰጥበት ጊዜ ያ ጊዜ ቢችል ትምህርተ ኅቡዓትን ተርጉሞ ይነግራቸዋል። በዚያ ሰዓት በእንተ ትምህርተ ኅቡዓት ቅድመ ዘትትነገርም ጵርስፎራ ነው የሚለው። ትምህርተ ኅቡዓት ከመጽሐፈ ኪዳን የተቀነሰ ነው። ያንን አምስቱን አዕማደ ምስጢር የያዘ መጽሐፍ ነው። ያንን ተርጉሞ ይንገራቸው ይላል። ያ ማለት ከቁርባን በፊት ሊያስተምሩት የሚገባ ትምህርት ነው የሚለው አርስት ነው። በእንተ ትምህርተ ኅቡዓት ቅድመ ዘትትነገርም ጵርስፎራ ለምእመናን የሚለው አርስት ነው። እና ያቺ አርስት የተሰጠችው ለምንድን ነው? ለምእመናን ከስጋውና ከደሙ በፊት ተርጉሞ ሊነግሯቸው የሚገባ ቢችል ያንን ተርጉሞ ነው የሚነግራቸው። ባይችል ደግሞ በሌላ ትምህርት ሊያዘጋጃቸው ስለሚገባ ያንን እድል ለመስጠት በእርጋታና በጸጥታ ውስጥ ሆነው በተፈቀደላቸው ቦታ ብቻ እንዲቆሙ ታዟል። አሁን ለዚህ ሁሉ አገልግሎት ቅዳሴው ዋናው ወሳኝ ነውና ቅዳሴ ምእመናን ሳይሰበሰቡ መግባት ወይም መጀመር ይቻላል። እዩጥኑ ጸሎተ ቅዳሴ ዘይንበለ ይትካቡ ኩሉ ህዝብ ነው የሚለው። ኩሉ ህዝቡ ሁሉ ሳይሰበሰቡ ቅዳሴውን አይጀምሩት። ህዝቡ ሁሉ ማለት ነው። ህዝቡ ሁሉ ማለት ከህፃናት ነው የሚጀምረው። እንደውም በቅዳሴ ጊዜ የሚቆሙበትን ቦታ ራሱ ደረጃቸውን ማዕረጋቸውን ሲወስኑ ሰለስቱ ምዕት በፍትሐ ነገሥት ምንድን ነው ያደረጉት? ለህፃናት የተለየ ቦታ እንዲዘጋጅላቸው ነው፣ ማንም እንዳይቀር ማለት ነው። በዚያ ምክንያቱም አስበዋል። እንተባት ይወርድ መንፈስ ቅዱስ እኮ ነው የተባለው። መንፈስ ቅዱስ የሚወርድባት ሰዓት ናት። ይቺ ሰዓት ምን ያህል የምታስፈራ ናት ነው እኮ የሚለው። ቅጽረ ቤተ እግዚአብሔር በእሳት የሚከበብበት ጊዜ እኮ ነው። ረድኤተ እግዚአብሔር ለምእመናን በዝቶ የሚወርድበት ጊዜ እኮ ነው። ከዚህ እንዴት ሊለዩ ይችላሉ? መላእክት ከሰዎች ጋር ምስጋና ለመሳተፍ የሚወርዱበት ጊዜ እኮ ነው፣ በዝተው ማለት ነው። አንዳንድ ቅዱሳን ኪሩቤልን አይተዋል። ባለ 6 ክንፍ መልአክ በመንበሩ ዙሪያ ቆሞ አይተዋል። እንደ አቡነ ተክለ አልፋ ያሉ ቅዱሳን አሁን አቡነ ተክለ አልፋ የዲማው እያጠኑ ሲዞሩ ባለ 6 ክንፍ መልአክ ይገለጽላቸው ነበር ይላል። በዚያ ሰዓት ሌሎችም ቅዱሳን ደግሞ በየበዓላቸው በዓሉን ለማክበር የሚመጡበት ሰዓት ነው። አባ ብንያሚን አባ መቃርስን እንዳየው ማለት ነው። ከጸሎተ ቅዳሴ እያደረሰ ቤተ መቅደሱን እያከበረ በነበረ ሰዓት አባ መቃርስ አበ መነኮሳት መቃርስ ከእንጦንስ ቀጥሎ የነበረው መነኩሴ ነው መቃርስ። እሱ ቆሞ አይቶታል። አባ ብንያሚን በዘመነ ተንባላት ወይም በ7ኛው መቶ ክፍለ ዘመን የነበረ ነው። ተመልከት እንግዲህ ከ200 ወይም ከ300 ዓመት በኋላ ነው እንግዲህ መቃርስ ባጸደ ነፍስ ያለው መጥቶ ቤተ መቅደስ ውስጥ የሚያዩ መታሰቢያው በሚደረግበት በዚያ ቀን ጽህሙ ተንጀርግጎ ጸጋ እግዚአብሔር በላዩ ላይ እየተንቦገቦገ ይታይ ነበርና ፓትርያርኩ ምን ብሎ ያስብ ነበር በልቡ? ይህንንስ እንዲያው አንድ ሀገረ ስብከት ቢኖረኝ ሾሜ በሰደድኩት ጳጳስ አድርጌ ብሾመው እያለ ይመኝ ነበር ይላልና መልአኩ መጥቶ ይህ እኮ አንተ የምትሾመው ሰው አይደለም ታላቁ መቃርስ ነው ብሎ ነገረው ይላልና እነዚህ ቅዱሳን ሁሉ በየበዓላቸው በየመታሰቢያቸው ቀን በሚወርዱባት ቀን እንዴት ምእመናን ይቀራሉ? ተክለ ሃይማኖት ቢሆን መታሰቢያቸው አቡነ ተክለ ሃይማኖት የሚመጡበት ባለ 6 ክንፉ ጻድቅ የሚገኙበት፣ ክርስቶስ ሰምራ ቢሆን አቡነ ዘራብሩክ ቢሆን ባለ 12 ክንፉ ጻድቅ እሳቸው በሚገኙበት ቦታ ላይ ቆሞ ምእመናን ያን በረከት እንዲሳተፉ ይፈልጋል። ለዚህ ነው ዘይንበለ ይትጋበው ኩሉ ህዝብ እዩጥኑ ጸሎተ ቅዳሴ የተባለው። የቅዳሴውን ስርዓት አይጀምሩት፣ ይጠብቋቸው ማለት እኮ ነው። በሌላ አነጋገር አለ የቅዳሴ ሰዓት የተመደበ አለ። ምእመናን ያን ሊያውቁት ይገባል።
የቅዳሴ ሰዓት የምንላቸው አሉ። የነክ ቅዳሴ አለ፣ የሰለስት ቅዳሴ አለ፣ የ9 ሰዓት ቅዳሴ አለ፣ እንዲሁም የመንፈቀ ሌሊት ደግሞ ቅዳሴ አለ። የመንፈቀ ሌሊት የልደትና የትንሣኤ ቅዳሴዎች ናቸው። የነክ የምንለው ደግሞ የዕለተ ሰንበት ቅዳሴ ነው። የሰለስት የምንለው ደግሞ የሌሎቹ በዓላት የቅዳሜ ሊሆን ይችላል ወይም የሌሎቹ በዓላት ቅዳሴያት ማለት ነው። የ9 ሰዓት ቅዳሴ የምንለው ደግሞ ክርስቶስ መስዋዕቱ ነው የቀረበባት ሰዓት አይደለች ያቺ አማናዊው ሊቀ ካህናት ኢየሱስ ክርስቶስ መስዋዕቱን ይዞ በአብ ፊት የታየባት በመንፈስ ቅዱስም ይህንን መስዋዕት ያከበረው ወይም ደግሞ የተቀበለው ይህን ተቀብሎ ከእግዚአብሔር ስርየት ያገኘንባት ሰዓት ያቺ ሰዓት ናት። እንደውም ብዙ ጊዜ የቅዳሴ ሰዓት በዚህ ሰዓት እንዲሆን ይመከራል፣ ሰንበት ካልሆነ በስተቀር ማለት ነው። የሰንበተ ክርስቲያንንም ቅዳሴ እኮ በነክ ያደረግነው ክርስቶስ የሚመጣበት ሰዓትና ዕለት ስለሆነ ነው። ያ ቀን ለምእመናን የደስታ ቀን ነው። በዚያ ቀን ነፍሳቸው እየተጨነቀች በጾም በረሃብ እየተገረፈች እንድትውል አይመከርም። ምክንያቱም ያች ቀን ዋጋ የሚቀበሉባት ቀን ናት ምእመናን ማለት ነው። እና በዚያች ቀን በነክ ተሰብስበው እንዲዘምሩ ነው የተፈቀደው። ሌሊቱን ሙሉ ሲዘምሩ ያድራሉ በቤተ ክርስቲያን ተሰብስበው፣ ሲነጋ ግን በቅዳሴ ያከብራሉ ማለት ነው። እና በዚያ ሰዓት ነው እንትን የሚለው። ከዛ ውጭ ያለው ግን በ9 ሰዓት ያ ማለት ክርስቶስ መስዋዕት ሆኖ በቀረበባት ወይም መስዋዕቱን ሊቀ ካህናት ሆኖ መስዋዕት ባቀረበባት በዚያ ሰዓት ነው የሚቀደሰው። አሁን በከተሞች የማለዳ ቅዳሴዎች እየተዘወተሩ መጡ እንጂ እንደው የታመመ የደከመ ካልኖረ በስተቀር በአስገዳጅ ሁኔታ ከሌለ፣ ይህ ማለት በዓላት ካልሆኑ ለማለት ነው። እንድንጾም የማንገደድባቸው በዓላት አሉ አይደል? በእነሱ ካልሆነ በስተቀር የቅዳሴ ሰዓት በዚያ እንዲሆን ተወስኗል ማለት ነው። ምእመናን ይህን ስርዓት ሊያውቁ ይገባል። ግን ደግሞ ፈታኝ የሆኑ ጉዳዮች ሊገጥሟቸው ይችላል። ለምሳሌ አሁን ላይ ባለንበት ዘመን እኔ ባለሁበት ከተማ ብነግርህ እንኳን ሳይነጋ ሲነጋ ሞተን አደጋ አለ። በጣም ከፍተኛ የሆነ አደጋ አለባቸው ምእመናን። በዚህ ምክንያት ለቅዳሴው አይደርሱም። ካህናቱ 11 ሰዓት ጀምሮ ቅዳሴውን ይሉታል። ምእመናኑ ሲደርሱ አልቆ ይጠብቃቸዋል። ምን ማለት ነው? ቤተክርስቲያን እንዴት ነው የምታስበው? መዓዛ ዕጣኑ ሳይሸታቸው፣ መዓዛ መስዋዕቱ ሳይሸታቸው ምእመናን እንዴት ይመለሳሉ? ይሄ እኮ አይገባም። እውነት ለመናገር ምእመናን በዕለተ ሰንበት ከመስዋዕቱ ባይበሉ ስጋውን ደሙን ባይቀበሉ እንኳን መዓዛ መስዋዕቱን አሽትተው መመለስ እኮ አለባቸው። መዓዛ ዕጣኑን አሽትተው የመንግስተ ሰማያት በምን ልትናፈቃቸው በምን ትዝ ልትላቸው ትችላለች? ምንም እኮ ማስታወሻ የላቸውም ይሄ ካልተደረገላቸው ማለት ነው። እና በዚህ ጉዳይ ላይ ራሱን የቻለ ውይይት የሚያስፈልገው ጉዳይ ነው። የቀኖና ጉዳይ ነው። ምእመናን እንዲሳተፉበት ተደርጎ መሰራትና መስተካከል ይችላል። በዛ ሁኔታ ነው መሆን ያለበት። ፍትሐ ነገሥታችን ግን እይውጥኑ ብሎ ነው የደመደመው። በቃ አይጀምሩት። ምክንያቱም የሚቀድሱት ለምእመናን ነው። አሁን እናያለን፣ እንዲያው ካልተሸነጋገልን በስተቀር በየቤተ መቅደሱ እናያለን፣ ባዶ ነው። ቅዳሴው ሲጀመር ሲያልቅ ነው ግጥም የሚለው። ወይ የቁርባን ሰዓት ላይ እንደውም እናቶች ልጆቻቸውንም ይዘው የሚመጡት ሊያቆጡ አረክሲዮት አደረሱ እየተባባሉ ሲመጡ እንሰማለን እናያለን። እና እንደዚያ ነው የሚሆነው። ይሄ በእውነቱ ምንም ጥቅም የለውም። ያ ማለት ምንድነው? ህፃናቱም ቢሆን መዓዛ መስዋዕቱን እያሸተቱ ነው ማደግ ያለባቸው። ሊሻሻል ይችላል የቅዳሴ ሰዓት። አሁን እኛ የምናውቀው እንደው ወረደ ከተባለ 12 ሰዓት ነው። ከዛ በኋላም ከዛ በታችም ሊስተካከል ይችላል። የሚመጡ ችግሮች ናቸው ሊወስኑት የሚችሉት። ይሄ በነገራችን ላይ ምእመናንን ከመጥቀም አንጻር ብቻ ነው መታየት ያለበት። ምክንያቱም ምእመናንን ስጋውን ደሙን ለማቀበል የቤተ ክርስቲያን ዓላማው እሱ ነው። ቁርባን ማቀበል ነው። ምእመናን ስጋውን ደሙን ተቀበለው ከኃጢአት እንዲነጹላት ነው የምትፈልገው። ይሄን ነው ሌላ የምትፈልጋለች እንጂ እኮ ቅዳሴው እንዳይታጎል ልኡካኑ በቃ ተሰብስበው ይቀድሱት የሚባል ነገር የለም። መስዋዕት የሚሰዋው ለሀገር ነው። መስዋዕት የሚሰዋው ለምእመናን ነው። ስለዚህ ቤተክርስቲያን ካመነችበት በችግሩ በዛ ችግር ካመነችበት ልታስተካክለው ትችላለች። ስልጣን አላት ማለት ነው። ይሄ ማለት ግን የምእመናንን ስንፍና ያካትታል ማለት አይደለም። ትክክል። ያ ማለት ሰንፈው የሚቀሩ ለምሳሌ አዲስ አበባ እንደው በጣም ሌሊትም እንኳን ባይሆን ገስገስ ብሎ ሄዶ ማስቀደስ ይቻላል። አንጻራዊ የሆነ ሰላም ስላለው ማለት ነው። እንደው የማይቻልባቸውን ቦታዎች ነው እያነሳ ያለው። እዛ አካባቢ የሚኖሩት ግን ሊያስቡበት የሚገባ ጉዳይ ነው። እንግዲህ እንደ አንድ አማኝ እኔም በቅዳሴው ላይ መሳተፍ ስላለብኝ አንዳንድ ጊዜ ሳላስቀድስ ማስተማር ስለሌለብኝ ሄጄ ላድር እችላለሁ። እኔ ማደሪያ ስለማገኝ ሄጄ ቤተክርስቲያን አጠገብ ላድር እችላለሁ። የማያገኙ ደግሞ አሉ። ስለዚህ ሲነጋ መምጣት የሚችሉ ማለት ነው። እነሱ መጠበቅ አለባቸው። ሲጀመር ቤተክርስቲያን ማሰብ አለባት።
ምእመናን መጥተዋል ወይ ተሰብስበዋል የሚለው ማየት ካህኑ ቅዳሴውን ከመጀመሩ በፊት ስራ አይደለም፣ ይሄ አገልግሎት ነው። ስለዚህ መንጦላይቱን ይከፍታል፣ ይወጣል፣ ያያል። ምእመናን በየማዕረጋቸው ቆመዋል ወይ፣ መጥተዋል ወይ፣ ቦታቸውን ይዘዋል ወይ፣ ማዕረጋቸውን ጠብቀዋል ወይ ብሎ አይቶ ነው። ከዛ በኋላ ጸሎተ ንስሐን ጸልዮላቸው ደግሞላቸው ይጀምራል ቅዳሴው ማለት ነው። በዚህ ሁኔታ ነው መሆን ያለበት እና ምእመናን ሳይሰበሰቡ ቅዳሴ እንኳን ምእመናን እነዚህ ስጋውና ደግሞ እንዳይቀበሉ ምንከለክላቸው ንዑሰ ክርስቲያን የሚባሉት ሳይቀር ማለት ነው የትምህርቱ ክፍለ ጊዜ እንዳያመልጣቸው እነሱ ራሳቸው መምጣታቸው መታየት አለበት። ቢኖሩ ማለት ነው ቢኖሩ እነሱም እንኳን መምጣት መቻል አለባቸው። እነሱ መምጣታቸውን አረጋግጣ ለቤተ ክርስቲያን እንደ አንድ ስራ መታየት አለበት ለማለት እንደው ለካህናቱ በዛው እግረ መንገዱ መልእክት ለማስተላለፍ አስበውበት ለምእመናን እንደሚቀድሱት ማሰብ። አሁን ቅዳሴው ተረኛው ካህን ይመጣል፣ ምእመናኑ ይኑሩ አይኑሩ አያረጋግጥም። እንትኑን ይጀምራል፣ ዝግጅቱን ይጀምራል። ያ ማለት የሚታጠቀውን ይታጠቃል፣ የሚለብሰውን ይለብሳል፣ የሚጸልየውን ይጸልያል፣ መጸለይ ይጀምራል ማለት ነው። በዚያ ሁኔታ ከሚሆን ለምእመናን የሚገባውን ነገር አድርጎ መጀመር ስላለበት እሱን ማድረግ የሚገባ ነው የሚሆነው ለማለት ነው። አንድ ምእመን ቅዳሴ ከመጀመሩ በፊት ሊያደርገው የሚገባ ጥንቃቄ አለ። እንደዚሁም ደግሞ በቅዳሴው ጊዜ ቅዳሴውም እስከሚፈጸም ድረስ ባለበት ሁኔታ ላይ ሊያደርጋቸው የሚገባ ጥንቃቄዎች ምን ምን ናቸው? እውነት ነው። ይሄ በተለይ የቅዳሴ ጸሎት ጊዜ ላይ እንግዲህ ምንድነው ስንል የነበረው መንፈስ ቅዱስ የሚወርድበት ሰዓት ነው ብለን የለ ሊያደርጋቸው የሚገቡ ጉዳዮች አሉ። አንደኛው በየማዕረጋቸው መቆም ነው። ያለ እንትናቸው መቆም የለባቸውም፣ ያለ ማዕረጋቸው። ያ ማለት ካህናት ሊቃነ ጳጳሳት የሚቆሙበት ሊቃነ ጳጳሳት ከፊት ይቆማሉ፣ ካህናት ከኋላቸው ይቆማሉ። ከዛ ደግሞ ዲያቆናት እያለ ማለት ነው በየማዕረጋቸው እንዲቆሙ ነው የታዘዘው። ኤጲስቆጶሱ ወይም ደግሞ ሊቀ ጳጳሱ በሚቆሙበት ስፍራ ግን ዲያቆናት ወይም ደግሞ ሊቀ ዲያቆኑ በተለይ ይቁም በገቦ ሆኖ የተባለ በጎኑ ይቁም፣ ለተልእኮ እንዲመች ነው በሚያዘው ጊዜ ለተልእኮ እንዲመቸው በጎኑ ሊቆም ተፈቅዷል። ነገስታት በክህነት ያላቸው ከሆኑ በውሳጤ መስዋዕ በመሰዊያው ውስጥ ሊቆሙ ይችላሉ። ክህነት የሌላቸው ከሆኑ ደግሞ በአንጻረ መስዋዕ ይቆማሉ። ይሄ ማለት በመንበሩ ፊት ለፊት ሊቆሙ ይችላሉ ማለት ነው። ለነሱ በተፈቀደላቸው ቦታ እንዲቆሙ ታዟል። መራሕያነ ሕዝብ ስለሆኑ ከፊት ይቆማሉ ማለት ነው። በቀደመው ዘመን ያልተገባ አክብሮት ተሰጥቷቸው የቆሙበት ቦታ ላይ ሂደው ስጋውና ደሙን ያቀብሏቸው ነበር። በተለይ አባ ጊዮርጊስ ዘጋስጫ ነው ይሄንን ስርዓት የተቃወሙት በእሳቸው ታሪክም እንደተመዘገበውና ስጋውና ደሙ ከነገስታት በታች አይደለም ክብሩ መጥተው ነው መቀበል ያለባቸው የሚል ክርክር ተነስቶ እሳቸው ናቸው ይሄንን ያስተካከሉ ማለት ነው። ይሄን ያክል ያልተገባ ክብር አንሰጥም፣ ግን ደግሞ የህዝብ አለቆች የህዝብ መሪዎች ናቸውና ከፊት ለፊት እንዲቆሙ ታዞላቸዋል። እንዲቆሙ እንጂ መስዋዕቱ ወደ እነሱ ሄዶ መቅረብ የለም። መጥተው እንደማንኛውም ህዝብ መጥተው ለምእመናን የተፈቀደው ቦታ ላይ ይቆርባሉ። ቅድሚያ ግን ሊሰጣቸው ይችላል ማለት ነው። ከዛ ውጭ ያለው በሴቶችም ሆነ በወንዶች ደናግል ቅድሚያ ነው የሚቆሙት፣ ከፊት ነው የሚቆሙት። ከዚያ ቀጥሎ መበለታት ወይም ደግሞ እነዚህ መነኮሳያት መነኮሳት ምንላቸው ይቆማሉ። ከዛ ሌሎች ህዝቦች ይቆማሉ። ያ ማለት ያገቡ ወይም ደግሞ ማስባን በንስሐ ውስጥ ያሉ ሊቆሙ ይችላሉ ማለት ነው። ህፃናት ካሉ ለብቻቸው ነው ቦታ የሚዘጋጅላቸው። ይሄ በአንዳንድ ቤተክርስቲያን ይሄ ይደረጋል። በተለይም በአህታ ቤተክርስቲያናት ማለት ነው። የህፃናት የቅዳሴ ስፍራ አለ ራሱን ይቻላል። እዛ ወስዶ ያስቀምጧቸዋል። ቢረብሹ ምን ቢሉም ካህኑ እዛው እየመገበ እየተቆጣጠረ ቅዳሴውን ያስጨርሳቸዋል፣ ያቆርባቸዋል ማለት ነው። እዚህም ምእመናኑ እናትና አባቶቻቸው በህዳት ወይም ይቆሙ በህዳት አይደል የተባለው መጀመሪያ ላይ በእርጋታ በጸጥታ ይቆሙ ብለናል እና ያንን ትእዛዝ ለመፈጸም ይመቻቸዋል ማለት ነው። ለየብቻ መሆኑ ግን የቦታ ጥበት ካለ ደግሞ ይቆሙ ምስለ አበው ይሆኑ ወይም ማት ይሆኑ ነው። ከእናቶቻቸውና ከአባቶቻቸው ጋራ አብሮ ሊቆሙ ይችላሉ ማለት ነው። በዚህ ሁኔታ ነው እንግዲህ በየማዕረጋቸው ይቆሙ ስንል እሱን ማለታችን ነው። ከዛ ውጭ ግን ሊያደርጉት የሚገባው ሌላው ነገር ምንድነው? በቤተክርስቲያን ውስጥ ከገቡ በኋላ በተለይ በቅዳሴ ጊዜ መሳቅ፣ መጫወት አልተፈቀደላቸውም ምእመናን። ይህንን እንዳያደርጉ መጠንቀቅ አለባቸው። ምእመናን ብቻ ናቸው? ሁሉም ነው ይህንን የሚያደርገው። እስመ ኢኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ይእቲ ነው የሚለው።
የእግዚአብሔር ቤት መካነ ጸሎት ነው እንጂ መካነ ነገር አይደለም እና ይላል። ክርክርም ቢኖርበት ጉዳይም ቢኖር ስጋዊ ንግግር እዛ ውስጥ በፍጹም አልተፈቀደም። በተለይ በቅዳሴ ጊዜ ነው የተባለው። በተለይ በቅዳሴ ጊዜ የተባለው ለምንድን ነው? ከስጋው ከደሙ የሚያስከለክል ስለሆነ ነው። ምእመናን ከሆኑ ወዲያው ነው የሚከለከሉት። ካህናት ከሆኑ ስጋውና ደሙን ይቀበላሉ፣ ግን 7 ቀን ቀኖና ይሰጣቸዋል ከወጡ በኋላ። የካህናቱን ለምንድን ነው ወዲያውኑ እርምጃ የማይወሰደው ከተባለ አብነት የሚሆኑ ስለሆነ ነው። አሁን ወጣው ሲሄዱ ምእመናን ቢያዩዋቸው ይላሉ የፍትሐ ነገሥት መምህራን አባ ገሌ ምን አጠፍተው ነው ከቅዳሴ የተባረሩ እንዳይሉ ነው እና ለሕዝቡ መሰናከል እንዳይሆን ያን ጊዜ ይታለፋል። ግን ሲወጣ ቀኖና ይሰጠዋል። የ7 ቀን ቀኖና ይጹሙ 7 ዕለታት ከወጡ በኋላ ምን አድርጎ ቢስቅ ቢሳለቅ በሰው ቢዘባበት እና የማይረባ ንግግር ቢናገር ማለት ነው በቅዳሴ ሰዓት ወይ ይትናገር ማን ነው ይሄ ነገረ ሳቅ በስላገር ነው የዝብብት ቃል አንድም እንኳን ካፉ ሊወጣ በፍጹም። ምክንያቱም እዛ ውስጥ እኮ ነገረ ክርስቶስን ነው የምታስበው። ክርስቶስ ተሰቅሎ ነው የምታየው። በፊት ለፊት እኮ ስለ ስቅለት የሚደረገው ለምን እንደሆነ ታውቃለህ? ጌታ እዛ እንደተሰቀለ ሆኖ በልብህ ተስሎ እንድታየው ነው። ከሱ መውረድ የለብህም ማለት ነው። ከሱ በፍጹም ልትወርድ አይገባም። መንበሩ ላይ ካህኑ በጻሕል አድርጎ ይዞት የሚገባው የተሰቀለውን ክርስቶስ ነው እና ለአንዳንድ የበቁ ካህናት ይገለጽላቸዋል እንደተሰቀለ ሆኖ ማለት ነው። ወይም በቤተልሔም ሕፃን ሆኖ ደግሞ ይታያቸዋል። በቤተልሔም እንዳለ ሕፃን ሆኖም ይታያቸዋል። ልዩ መዓዛ ከመስዋዕቱ ወጥቶ ያውዳቸዋል። በዚያ ሰዓት እንደውም ይላል በተመስጦ ሆኖ አረጋዊ መንፈሳዊ በተመስጦ ሆኖ ቅዳሴውን ሁሉ አቋርጦ የሚቆይበት ጊዜ ያለ መዓዛው እየመሰጠው ማለት ነው እና የሕፃኑ ደምግባት እዚያ በጻሕሉ ላይ ተኝቶ የሚያየው ሕፃን ደምግባት እየናፈቀው ሊያቅፈው ይመኛል። ግን ደግሞ ጸጋ እግዚአብሔር ትከለክለዋለች እንዳያቅፈው ማለት ነው እና ፈቀድኩ እህቅፎ ነው የሚለው ላቅፈው ተመኘሁ ይላል። ይሄ ደምግባቱ ውበቱ እየሳበው የሚያደርገው ነው ማለት ነው እና በቤተ ክርስቲያናችን ይሄ ያለ ስለሆነ እንዴት ለሳቅና ለስላቅ ለሌላ ጉዳይ ጊዜ ሊኖር ይችላል እና አንዳንድ ሰዎች እንደውም ስልክ ሁሉ እስከ ማውራት ደረጃ የሚደርሱ ቁጭ የሚሉ የሚቀመጡ ሰዎች አሉ። ከታመመ ከደከመ ሰው በስተቀር መቀመጥም ክልክል ነው። ምእመናን አንዱ ሊያደርጉት የሚገባውም ጥንቃቄ እሱ ነው። በእርግጥ አሁን ባለፈውም በመጀመሪያው አንቀጽ ይመስለኛል መቀመጫዎቹ ራሳቸው በቤተክርስቲያን ባነሳንበት አንቀጽ መቀመጫዎችን አንስተናል። መቀመጫዎቹ በራሳቸው እንድንቀመጥ የሚጋብዙ ናቸው እና በዚያ ምክንያት ይመስለኛል የሚቀመጠው ይበዛል። ከተቀመጡ ደግሞ እንቅልፍ አለና እሱ እንዳይሆን መጠንቀቅ ያስፈልጋል። ምእመናን ያንን ሊያደርጉ አልተፈቀደም። እንዲያውም የተቀመጣችሁ ተነሱ የሚባለው እኮ አንዳንድ ጊዜ የታመመ የደከመ ተቀምጦ ከሆነ ተብሎ ወይም ደግሞ በኃጢአት ዝንጋዬ ወይም ደግሞ በኃጢአት ወንበር ላይ የተቀመጠ ሰው ቢኖር ማለት ነው እንጂ በቤተ ክርስቲያን ውስጥ በቅዳሴ ጊዜ መጥቶ ይቀመጣል ተብሎ ማንም አይታሰብ። ካህኑ ይቀመጣል አይተዋል። ዲያቆኑ ይቀመጣል። እረፍት አለው? በፍጹም የለም እኮ። ይሄንን አያደርጉም። ለምንድን ነው እንደዛ የሚሆነው? መንፈስ ቅዱስ ወርዷል እኮ። እንዴት አንተ ትቀመጣለህ? መላእክት በዛ ሰዓት እኮ ከአንተ ጋር በምስጋና ለመሳተፍ መጥተዋል እኮ። እንዴት አንተ ትቀመጣለህ? ሊሆን የሚችል ነገር ክርስቶስ በስጋነት በደምነት የሚሰጥበት ሰዓት ነው። ይሄ እኮ የማህሌት ጊዜ አይደለም። ይሄ እኮ የሌሎች የጸሎት ጊዜያት አይደሉም። ክርስቶስን በስጋነት በደምነት የምንቀበልበት አብና መንፈስ ቅዱስ በጸጋነት የሚሰጡበት ሰዓት እኮ ነው። ይሄ ሰዓት ዝውቱ ጊዜ ባርኮት እያልህ የምታወጅበት የምስጋና ጊዜ ይሄ ነው ተብሎ በልዩ ሁኔታ የሚታወጅበት ሰዓት እኮ ነው ይሄ ሰዓት። ስለዚህ ማንም ቢሆን በዚያ ሰዓት ይሄንን እንዳያደርግ ሊጠነቀቅ ይገባል። በነገራችን ላይ ይሄ ለምእመናን ብቻም አይደለም ካህናቱም ጭምር ሊያደርጉት የሚገባ ጥንቃቄ ነው የሚሆነው ማለት ነው። በማስተዋል እንደው ቤተክርስቲያንን ስንመረምር እጅግ በጣም ረቂቅ ነች። ደግሞ ያው እኛ የምንሰራውና እንደው ማስቀደስ ራሱ እውነት ማስፈራት ጀመረ። አሁን ማስቀደስን እየፈራሁት መጣሁኝ። አሁን እውነት ሳስቀድስ ይሄንን እንደው አደርጋለሁ ወይ እንኳን ምእመናኑ እንደው እኛ አገልጋዮቹ ምንባል ይሄንን እናደርጋለን የሚለው ጥያቄ ምልክት በጣም ከባድ ነው ለመናገር። እግዚአብሔር ብቻ ለሁላችንም ማስተዋልን ያድለን። ደግሞ እንዳትፈራውማ ከዚህ ሰዓት ውጭ የምትቀደስበት ሰዓት የለም። ከስጋውና ከደሙ ተለይቶ ሰው አይኖርም። ያለ ቅዳሴ ደግሞ ስጋውና ደሙ የለም እና በዚህ ሰዓት ማንም ሰው ሊለይ አይገባውም። በህይወት ውስጥ በጣም ትልቁ ስፍራ ትልቁ ጊዜ ይሄ ነው መሆን ያለበት።
ተመልከት ቤተክርስቲያን በልዩ ሁኔታ በሶስት አካላት እንዲደረግ ሶስቱም አካላት እንዲሳተፉበት ተደርጎ የተሰራች ቅዳሴውን የሰራችው ለዚህ ነው። ዲያቆናት የሚሉት አለ፣ ካህኑ የሚለው አለ፣ ወይም ካህናቱ ልንል እንችላለን የሚሉት አለ። ከዛ ምእመናን ሶስት አካል ሶስት ክፍል ነን እዛ ላይ የጋራ የምንለው አለ እና ይህ ምእመናን እንዲሳተፉበት ተደርጎ የተሰራው ለዚህ ነው። ቅዳሴ ለሁሉም አስፈላጊ ስለሆነ ነው ማለት ነው። ሌሎቹ ላይ እንደ አስፈላጊነቱ ስለምንሳተፍ ቅዳሴ በስንት ይከፈላል? ይሄ በፍትሐ ነገሥት መምህራን ዘንድ ሳይሆን በስርዓተ ቅዳሴ በሚያስተምሩ መምህራን ወይም ደግሞ ማናቸው ዶክተር ቀሲስ መብራቱ ኪሮስ ይሄ የአብነት መምህራን የሚያስተምሩት ነው ብለውታል ሲያጠኑ ቅዳሴውን ማለት ነው። እና በሶስት ከፍለው ነው ያጠኑት። እሳቸውም እንደተባለውም በጥንታዊቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ መሰረት በሶስት ተከፍሎ ነው የሚጠናው ቅዳሴ ሲጠና ማለት ነው። ይሄ በኮሌጆቹም ላይ በሚሰጡ የኮርስ መጻሕፍት ላይ እንደዚሁ ነው የሚጠናው። ሌሎችም መምህራን ይሄንን ነው የሚስማሙት ማለት ነው። ይሄ በነገራችን ላይ በሌሎች ማህታ ቤተክርስቲያናት ዘንድ ተቀባይነት ያለው ያጠናን ዘዴውን ደግሞ ክፍል ነው ማለት ነው። ሶስቱ ክፍሎች ምን ናቸው? አንደኛው የዝግጅት ክፍለ ጊዜ የምንለው ነው። ሁለተኛው ስርዓተ ቅዳሴ የምንለው ነው። ሶስተኛው ፍሬ ቅዳሴ ተብሎ የሚጠራው ነው ማለት ነው። የዝግጅት ክፍለ ጊዜ የሚለው ከቤተልሔም ላይ ዲያቆናቱ ዝግጅት ከሚያደርጉበት ጊዜ ጀምሮ እስከ አሐዱ አብ ቅዱስ ድረስ ሊዘልቅ የሚችል ወይም ደግሞ የመጀመሪያውን ደወል አሰምተው ካህናቱ ወደ ቤተ መቅደስ እስኪገቡበት ድረስ ያለው። አንዳንዶቹ አጥኚዎች እስከ ናኩቶ ለገባሬ ስናት እስከሚለው ይሄ ጸሎተ ባስልዮስ የምንለው አለ አይደል? የባስልዮስ ጸሎት እስከሚለው ድረስ ይወስዱታል። እስከዛ ድረስ ባለው አንዳንዶቹ ደግሞ አሐዱ አብ ቅዱስ እስኪል ድረስ ያለው ነው ብለው ይደመድማሉ ማለት ነው። እስከዛ ድረስ ያለው የምን ክፍለ ጊዜ ይባላል? የዝግጅት ክፍለ ጊዜ ተብሎ ይጠራል ማለት ነው። ስርዓተ ቅዳሴ የሚባለው እንግዲህ ከአሐዱ አብ ቅዱስ ጀምሮ እስከ ወነት መጥቶን በለኩነኒ እስከሚለው ድረስ እግዚአብሔር አብ ይዘላለም የሚለው አለ አይደል? ካህኑ እስከሱ ድረስ ወይም ምእመናን አምሃ ቅድሳት የሚሰጣጡበት ወይም ታምሁ በበይናቲኩም በአምሃ ቅድሳት ብሎ ዲያቆኑ ሲያውጅ በተቀደሰ ሰላምታ ከኤሳው ከይሁዳ በተለየ ሰላምታ እጅ የሚነሳሱበት ጊዜ አለና በዛ ሰዓት ወይም ጸሎተ ሃይማኖት ካለቀ በኋላ ማለት ነው እንዲያው ሰላም ሲል እሱ አልፎ ጸሎተ ሃይማኖት ይባላልና በዛው ምእመናን እንዲያስታውሱት ነው። ደጋግሜ ሶስት አይነት ምልክቶች የተናገርኩት ለዚያ ነው እንጂ ወነት መጥቶን በለኩነኔ ነው መደምደሚያው የስርዓተ ቅዳሴ ማህበተ ቅድስት እንተይዲ ልክ መጋረጃውን ዘግቶ ወደ ፍሬ ቅዳሴ መግቢያው ላይ እንደዚያ በሚሆንበት ሰዓት ሁለተኛው ክፍል የስርዓተ ቅዳሴ የሚባለው ክፍል ያልቃል ማለት ነው። ሶስተኛው ክፍል ፍሬ ቅዳሴ የምንለው ነው። አኮቴተ ቁርባን ብሎ ነው የሚጀምረው። አኮቴተ ቁርባን 14 ቅዳሴያት አሉ። ተረኛው ለዕለቱ ተስማሚ የሆነው ቅዳሴ ይታዘዝና በዚያ ቀን መምህራን ባዘዙት መሰረት እስከ መጨረሻው ድረስ እቶ በሰላም እስኪባል ድረስ ያለው ደግሞ ፍሬ ቅዳሴ ተብሎ ነው የሚጠራው ማለት ነው። እግረ መንገዱን ይሄን ካነሳ ዘንድ እንደው ክፍሎቹን ብቻ ተናገርን ከምንቀር ምን እንደሚደረግባቸው የሚለውንም እንዴ በዝግጅት ክፍለ ጊዜ ለምሳሌ ምንድነው አሁን የዝግጅት ክፍለ ጊዜ ያሰኘው ከተባለ በዝግጅት ክፍለ ጊዜ አራት ነገሮች ነው የሚዘጋጁት። አንደኛው ልኡካኑ ይዘጋጁበታል። ልኡካን ማለት ከገባሬ ሰናይ ካህን ጀምሮ እስከ ሌሎቹ ዲያቆናት ድረስ ማለት ነው። መብራት ይዞ እስከሚቆም አንድ ዲያቆን ድረስ ያሉት ልኡካን ይባላሉ። በእኛ ቤተክርስቲያን ልማድ ወይም ትውፊት አምስቱ ማለት ነው። በሌሎች ግን ምናልባትም ቁጥሩ ወጣ ገባ ሊል ይችል ይሆናል። እንደየሁኔታው የአገልጋዩ ብዛት ምኑ ታይቶ ቁጥሩ የግድ ላይሆን ይችላል። በእኛ ቤተክርስቲያን ትውፊት ግን ስንሄድ አምስቱ ልኡካን የሚዘጋጁበት ጊዜ ነው። ያ ማለት ሕጽበተ እና እጅና እግራቸውን ከመታጠብ ጀምሮ ማለት። በነገራችን ላይ ዶክተር መብራቱም እንደተናገሩት እንዳጠኑት ሌሎችም ማህታ ቤተክርስቲያናት የጥንት አብያተ ክርስቲያናት ልማዳቸው ትውፊታቸው ምእመናን ሳይቀር ታጥቦ እንዲገቡ ውሃ ከበር ላይ ይደረግላቸው ነበር ይላል። ያው አሁን እየቀረ የመጣ ሆኖ ነው እንጂ አሁን ልኡካኑ ግን የግድ ይታጠባሉ። አሁንም ይደረጋል። ቤተልሔም ሄደው ታጥበው ይመጣሉ ማለት ነው። ይሄ አፋዊ እድፍን ማንጻት ውሳጣዊ እድፍን ለማንጻት ምሳሌ ስለሆነ ነው። የውጩን አጽድተናል ወይም እኛ የምናውቀውን ንጹህ ነን ብለናል ወይም አንጽተናል በንስሐ አንተ የምታውቀውን ግን አንተ ታውቃለህ ማለት ነው። እንኳን እጃችንን ወይም እግራችንን ስንታጠብ የውጩን እንጂ የውስጡን አናጠራውም አይደል? ይሄ ማለት የምናውቀውን ንስሐ ገብተንበታል፣ ተናዘንበታል። የማናውቀውን ግን አንተ አንጻን ብለን መተናል ማለት እኮ ነው። ራስን መስጠት ነው። እና ልኡካኑ በዚህ ሰዓት እንዲታጠቡ ታዟል። ይሄ ከኦሪት ዘጸአት ምዕራፍ 40 ጋር የተያያዘ ነው። ኦሪት ዘጸአት ምዕራፍ 40 ላይ ሌዋውያኑን ወይም ደቂቀ አሮንን ማለት ነው ሙሴ እንዲያጥባቸው መታጠቢያ ሰንም እንዲያዘጋጅላቸው ታዟልና
አብሮ ለሌዋውያን የታዘዘ ስርዓትም ነበር። ያ እንዳለ ወደኛም መጥቷል ማለት ነው። አንዱ ዝግጅት እሱ ነው፣ እሱን ማድረግ ነው። ከዛ ውጭ ሌሎች ዝግጅቶችም አሉ። ያው ካህናቱ ሊያደርጉት የሚገባ የቅዳሴ አልባሳትን ሲለብሱ የሚያደርጉት ዝግጅት አለ። እያንዳንዳቸው ደግሞ የምድብ አገልግሎት አለ፣ የአገልግሎት ምድባቸው ማለት ነው። በየደረጃው የሚያገለግሉበት ተራዳይ ካህን አለ፣ ሰራይ ካህን አለ፣ ተራዳይ ዲያቆን አለ፣ ሰራይ ዲያቆን አለ። እንዲህ እያሉ ያንን ዝግጅታቸውን ያደርጋሉ ማለት ነው። ይሄ አንዱ ነው ከሚዘጋጁ ነገሮች መካከል። ሁለተኛው ስጋውና ደሙ የሚዘጋጅ ወይም ህብስቱና ወይኑ የሚዘጋጅበት። እስከዚያ ድረስ ህብስትና ወይን ነው። ስጋውና ደሙ የሚባለው ከአህዱ አብ ቅዱስ በኋላ ነው እንጂ ወይም በጸሎት ከከበረ በኋላ ነው እንጂ በዚያ ሰዓት ህብስትና ወይን ተብሎ ነው የሚጠራው። ለቁርባን የሚሆነው ህብስትና ወይን የሚዘጋጅበትም ጊዜ ያ ጊዜ ነው። ቤተልሔም በነገራችን ላይ በሌሎችም አብያተ ክርስቲያናት በግብጽም በሶሪያም አብያተ ክርስቲያናት የሚታወቅ ነው። ስለ ቤተልሔም እውቀት አላቸው። እንደውም ቤተልሔም ቤተ ህብስት ተብሎ ነው የሚተረጎመው። ያው ቃሉም ይሄ ነው፣ ክርስቶስ የተወለደበትን ስፍራ ለማመልከት ነው። እንዳለ ስሙም ያንን ነው የተወሰደው፣ የተወለደበትን ስፍራ። አሁን እኛም የዝግጅት ቦታ ነው ያደረግነው አይደል? የተወለደበት ስፍራም እኮ ለመስቀል ለመስዋዕት የተዘጋጀበት ስፍራ ነው ክርስቶስ እና ወደ ቤተ መቅደስ ስናመጣው ነው፣ ወደ ቀራንዮ እያመጣ ነው ያለ ነው። ከዚያ ወጥቶ ነው የሚመጣው እና ስለዚህ ህብስቱና ወይኑ በቤተልሔም የሚዘጋጁት፣ ቦታውም ቤተልሔም የተባለው የልደት ስፍራውን ለማስታወስ ነው። የሚዘጋጁትም በዚያው ስፍራ ነው ማለት ነው እና እሱን ያደርጋሉ ማለት ነው። ሶስተኛው ዝግጅት ምእመናንን ማዘጋጀት ነው። ምእመናንን ማዘጋጀት ማለት በየማርጋቸው ማቆም ወይም ደግሞ ራሳቸውን በየማርጋቸው በእርጋታና በጸጥታ ሆነው እንዲቆሙ ማድረግ ነው። አራተኛው ደግሞ በዚህ ሰዓት የሚዘጋጀው ነገር ንዋያተ ቅድሳት ናቸው። ማይፈድ አለ፣ መሶበ ወርቅ አለ፣ ታቦቱን ማልበስ አለ። በዛ ሰዓት ታቦቱን ለዚያ ሰዓት ለቅዳሴ ሰዓት የሚገባ አልባሳት ሊያለብሱት ይገባል ማለት ነው። ለቀዳሲያን ወይም ለልኡካኑ የሚሆነውንም ልብስ ባርኮ ሰራዩ ካህን እሱ ሌላ ባርክ ከሱ በላይ ሌላ ባራኪ ከሌለ ኤጲስቆጶስ ወይም ሊቀ ጳጳሱ ከሌለ ማለት ነው እሱ ባርኮ እንዲለብሱ ያደርጋቸዋል ማለት ነው በዚያ ሰዓት። እነዚህ ሁሉ ዝግጅቶች የሚደረጉት መቼ ነው? በዝግጅት ክፍለ ጊዜው ማለት ነው። በተለይ ካህኑ ምእመናኑን የሚያዘጋጁት ዝግጅት ዋናውና ይጸልይላቸዋል። ከመዝሙረ ዳዊት የሚጸልይ ጸሎት አለ። በተለይ ወደ 5 የሚጠጉ መዝሙራት አሉ። መዝሙር 60 አለ፣ መዝሙር 101 አለ። እንደ ምሳሌ ነው ማነሳለ እንጂ ከመዝሙረ ዳዊት የተውጣጡ ናቸው። እነሱን ያደርጋል ማለት ነው። ከዛ ውጭ ስርዓት አሁን ላይ በልማድ ውስጥ ነው ካህናቱ ልክ ዝግጅት ሲጀምሩ የሚያነቡት ውስጥ ነው የሚያደርጉት። ለምእመናኑ ያው ጸሎተ ንስሐውን ስለሚጸልዩላቸው እሱ በቂ ነው። በእርግጥ ትምህርቱን ነው ወጥተው ሊያስተምሯቸው የቆሙበትን ቦታ እንዲያውቁ ነው ትምህርቱ የሚሰጠው በዚያ ሰዓት እንጂ ዋናው የትምህርት ጊዜ ወደ ወንጌሉ ነው የሚመጣው። ወንጌሉ ላይ ሲደርስ ነው የሚሰጠው። በዚያ ሰዓት ግን ለምን እንደመጡ የቆሙበትን ቦታ እንዲያውቁ፣ ስለ ስጋውና ስለ ደሙም እንዲረዱ ማለት ነው። በጥቂቱ ነግረው አሁን የሚያደርጉትን ነገር እንዲያውቁ ነው። አለበለዚያ እኮ እንዲሁ ወጣ ገባ ሲሉ ቆይተው ጨረሱ ብለው ሊሄዱ ይችላሉ ምእመናን። እና ምንድን ነው ያ ወጣ ገባ ማለቱ በራሱ ምንድን ነው ትርጉሙ? ምክንያቱም በቅዳሴ ጊዜ እንወጣለን፣ እንገባለን አይደል? እንዞራለን፣ እንቆማለን፣ ቆመን እንጸልያለን፣ ፊታችንን ዞረን እንዲህ እንላለን። እና እሱን ሁሉ እንዲያውቁት ምእመናን እያስገነዘቡ ማለፍ የሚገባ ስለሆነ ነው። ጌታ መስዋዕት ሆኖ ከመቅረቡ በፊት በነቢያት አላናገርም? አዋጅ አልተነገርም? ይሞታል፣ ይወርዳል፣ ይሰቀላል እኮ ተብሎ ተነግሯል በመጻሕፍትና ያንን ሁሉ ነገር አስቀድሞ አናግሯል ክርስቶስ። እሱ ካናገረ እኛም ደግሞ ቀድመን ለምእመናን ልናስረዳቸው ልንነግራቸው የሚገባ ጉዳይ ስለሆነ ነው ማለት ነው። እና ይህን ቢያደርጉ መልካም ነው ካህናት። ከዛ ውጭ ስርዓተ ግብጽ ምንለዋል። ስርዓት ዘአበዊነ ግብፃውያን ብሎ ነው የሚጀምረው። ቀሲስ ዶክተር መብራቱም እንዳጠኑት የግብፃውያን መነሻ ተደርጓል እንጂ የኢትዮጵያ ቤተክርስቲያን ከግብፃውያን መጻሕፍት ብታመጣውም ከሶሪያም የመጡ የጸሎት አይነቶች አሉ። ከዛ ቢመጣም ግን ኢትዮጵያዊ መልክ እንዲኖረው ተደርጎ ነው የተሰራው ጸሎቱ ማለት ነው። የግብጽ ሊቃነ ጳጳሳት ይመጣሉ፣ ሃይማኖት ወልድ ዋሕድ በተዋሕዶ ከበረ የሚለው ጸንቶ እንዲኖር ያደርጋሉ እንጂ ጸሎቱን ስርዓቱን ይሄ በማስተካከል ረገድ የጸሎት መጻሕፍትን በመጻፍና በማስተካከል ረገድ ኢትዮጵያውያን ሊቃውንት ናቸው ይሰሩት እና በአርስቱ ወይም ደግሞ በርዕሱ ስርዓተ ግብጽ የሚል ተጽፎበት ይገኛል። ግን ጸሎቱ ከግብፃውያን ጋር በጥቂቱ ካልሆነ በስተቀር የሚመሳሰል አይደለም። ሁለቱን ያጠኑ ሊቃውንት እንደነገሩን፣ ሁለቱን አመሳክረው ያመጡ ሊቃውንት እንደነገሩን፣ አሁን የቋንቋ ችግር ስለሌለ የዘመኑ ሊቃውንት ያጠኑታል እና በነገሩን መሰረት በጥቂቱ ካልሆነ በስተቀር በብዙ ነገር አይገናኝም። መነሻ አድርገው ያንን የራሳቸውን ነው የሰሩት። እንዲያውም
ይላሉ ቀሲስ መብራቱ። ወደ ኢየሩሳሌምን በሚሄዱበት ሰዓት የሶሪያን ቤተክርስቲያንና የሌሎችንም የነ ቡልጋሪያን የነ ሩሲያን የሌሎችንም የምስራቅን ኦርቶዶክሳዊ ቤተክርስቲያናት ማለት ነው የመጎብኘት እድሉ ስለነበራቸው ከዛም የመጡ ጸሎቶች አሉ። አሁን በውስጥ ለውስጥ የምናያቸው ጸሎቶች አሉ። በጸሎተ እንፎራ፣ በጸሎተ ቡራኬ፣ በጸሎተ መባ ላይ የሚጸለዩ ጸሎቶች ማለት ነው። ከነዛም የመጡ የጸሎት አይነቶች አሉ ነው የሚሉት። እንደዛም ሆኖ የተሰሩ ናቸው። ኢትዮጵያውያን መምህራን፣ ኢትዮጵያውያን ሊቃውንት በጣም የረቀቁ ናቸውና ስርዓተ ቅዳሴውን በየጊዜው እያስተካከሉት እያደላደሉት ነው የመጡት እና የግብጽ ስርዓተ ግብጽም የሚለው ራሱ እንደው ለካህናትም በዛው እግረ መንገዱን እንዲሆናቸው በሚል ነው። እንደው መነሻው የግብጽ ይሁን እንጂ የግብጽን በጥቂቱ ካልሆነ በስተቀር የሚመስል አይደለም። እሱን ይጸልያሉ ማለት ነው። ያ ለዝግጅት የሚደረግ ጸሎት ነው። ያ ማለት ጸሎቱም ራሱ እንደሚነግረን በዚህ ቅዱስ መሰዊያ ፊት ያቀረብነውን ልመናችን ተቀበልልን፣ መስዋዕቱን ሰውተን እስክንወጣ ድረስ ጠብቀን የሚል ተማጽኖ ያለበት ጸሎት ነው። ምእመናኑም ጸንተው እንዲቆሙ ነው ካህኑ የሚጸልይላቸው በዚያ ሰዓት ማለት እስከ መጨረሻው ድረስ እንዲጸልይ። ይሄ የዝግጅት ክፍለ ጊዜ ይባላል ማለት ነው። የዝግጅት ክፍለ ጊዜው በምን ይጠናቀቃል? ዲያቆኑ ተሸክሞ ከቤተልሔም ህብስቱንና ወይኑን ይዞ በሚመጣበት ሰዓት ነው የሚጠናቀቀው ማለት ነው። ዝም ብለን ይዘነው አንገባ። መቅደስ ሲገባ ለምንድን ነው ይዘነው? ዝም ብለን ይዘነው ማንገባ። በአዋጅ ነው ይዘነው። ቃጭል እየተመታ ደውል እየተመታ ነው ይዘነው የምንመጣ። ለምንድን ነው ዝም ብለን ይዘነው ማንገባ የተባለ እንደሆነ ዝም ብለን ይዘነው ማንገባበት ምክንያት አለን። ጌታ ልደቱ ዜና ልደቱ የተወለደ ጀምሮ በዓለም ነው የተነገረው እና ነገስታት መጥተው ለምንድን ነው ሰብአ ሰገል የተወለደው አይሁድ ንጉስ ወዴት ነው ብለው እንዲጠይቁ ያደረጋቸው ለምንድን ነው? በኮከብ ነው የሚመራቸው። አይተዋል። የሚመራቸው እያለ እንዲጠይቁ ያደረጋቸው ለምንድን ነው ከተባለ ዜና ልደቱ ላልሰሙ ለሄሮድሳውያን እንዲሰማ ነው። ዜና ልደቱን አጋንንት እንዲሰማ፣ አሕዛብም ሁሉም እንዲሰማ የተወለደው አይሁድ ንጉስ ወዴት ነው ብለው እንዲጠይቁ አድርጓቸዋልና ያ ማለት እኮ ነው። አሁን እኛ መካነ ልደቱ ናት ቤተልሔም ብለናል። እዛ ቦታ ላይ ነው ህብስቱና ወይኑ የሚዘጋጀው። አሾልከንም እኮ አስገብተን መጀመር እንችል ነበር። ያንን ያላደረግንበት ምክንያት ዜና ልደቱን እያወጁት ነው የመጡ ሰብአ ሰገል። 2 ዓመት ሙሉ እኮ ነው ያወጁት። የሚገርምህ ምክንያቱም 2 ዓመት ፈጅቷል መንገዳቸውና የተወለደው የአይሁድ ንጉስ ወዴት ነው እያሉ ሲናገሩ ሞዓብ አሞን ሰምታለች፣ ሄሮድስ ሰምቷል፣ ኢየሩሳሌም ደንግጣለች። በቃ ዜና ልደቱ ለሁሉም ተሰምቷል። ማንም ትንቢተ ነቢያት አልተፈጸመም፣ ክርስቶስ መሲሁ አልተወለደም ብሎ መካድ አይችልም ማለት ነው። ምክንያቱም ዜና ልደቱ በሁሉም ላይ እንዲሰማ አድርጎታል። ከዛ እረኞችን ደግሞ መላእክት መጥተው ነገሯቸው። ንዑትራዩ ዛሬ በዳዊት ከተማ ንጉሥ ተወልዶላቸዋል፣ እስመ ናሁ ተወልደ ለክሙ መድኅን ዘውቱ እግዚእ ቡሩክ ብሎ መልአክ ነገራቸው መጥቶ እና የሰማይ አዋጅ ነጋሪ የምድርም ደግሞ አዋጅ ነጋሪ አስነስቶ ዜና ልደቱን አናግሯልና ዝም ብለን ይዘነው አንገባም። ዜና ልደቱን እያወጅን ነው ይዘነው መንገባ። ከዛ ደግሞ እሱ ብቻም አይደለም፣ ቃለ ዓዋዲ ዮሐንስ እየሰበከለት ነው አበጉ ነው የሚለው። እንደውም ካህኑ ይዞ ሲመጣ ነው አበጉ ለእግዚአብሔር እያለ መስቀሉን እንዲያድርጉ ይዞ እየመሰከረ ሊመጣና ዮሐንስ ራሱ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደምንመለከተው ነው የዓለሙን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ጠቁሞ ነው ያሳያቸው ለምእመናን በዚያ ዘመን ለነበሩ ደቀ መዛሙርትና ተከትሎት ነው ሄዱ። ከዚያ በኋላ ዮሐንስና ሌሎችም ደቀ መዛሙርቶቹ ይዛን ቀን ነው በቃ ተከትለው ከክርስቶስ ጋር ሄዱት። ዮሐንስ እኮ ወንጌላዊ ዮሐንስ ራሱ የዮሐንስ ደቀ መዝሙር ነበር። ከመጥምቁ ዮሐንስ ጠይቁ ብሎ በዛው ላካቸው። በቃ ነው አበጉ ሲል ሰሙት፣ ተከትለው ሄዱ። ጌታ አያቸውና ሲከተሉት ወዴት ትሄዳላችሁ አላቸው። ምን ትፈልጋላችሁ አላቸው። ሊቃይቴ ታድር ማደሪያ ህልና እንፈልጋለን አሉት። ዋሉ አቢው ይተለተ እስከ 10 ሰዓት ነው የሚለው 10 ሰዓት አብረውት ዋሉ። 10 ሰዓት ምን አብረውት ዋሉ። ያ ማለት እስከ 10 ማደር ድረስ አደረሳቸው ማለት ነው። ትራዩ አድር ብሎ ይዟቸው ሄደ። የማድርበትን ማታዩ ዘንድ ነው ብሎ ይዟቸው ሄደ ይላል። አሁን ምእመናን ልክ እንደ ዮሐንስ ነው አበጉ ብሎ ካህኑ የሚመሰክርላቸው ምስክርነት ሰምተው ክርስቶስን ተከትሎ ልባቸው እንዲሄድ እኮ ነው በቃ እና እያወጅን የምንገባው ለዚህ ነው። በዚያ ሰዓት ምእመናን ይደነግጣሉ፣ አንገታቸውን ዘንበል ዘንበል ያደርጋሉ። ምን ማለት ነው? ክርስቶስ ከልደቱ ጀምሮ እስከ ስቅለቱ ድረስ ባለማወቅ ውስጥ የነበሩ በጣም ብዙዎች ናቸው። አልተመረመረላቸውም። እንኳን ያላመኑበት አይሁድ ይቅርና ያመኑበት ሐዋርያትም እንኳን አንዳንድ ጊዜ ወጣ ገባ ይሉ ነበረ። ያ ማለት ሩቅ ቤት ሲመስሎ የሚታይበት ጊዜ ነበረና አንድ ጊዜ ነው እግዚአብሔር ገልጾለት ቅዱስ ጴጥሮስ አንተማ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረ እንጂ አጋንንትም ሲመሰክሩለት ቢሰሙ በታምራትም ቢያስረዳቸው በትምህርትም ቢነግራቸው ያልተረዱበት ጊዜ ነበረ። በጣም
እና ባለመታወቅ ውስጥ የነበረ መሆኑን ለመግለጽ ነው። በዚያ ሰዓት አንገታችንን ዘንበል አድርገን የምንቀበለው ከዚህ የተነሳ ነው ማለት ነው። አይመረመርም። አሁን የነገረ ቁርባን ጉዳይ እንዴት ልትመረምረው ትችላለህ? ህብስት ይዘን ገብተን ስጋ መለኮት ሲሆንልን አይገርምም? ወይን ቀድተን አምጥተን ደመ መለኮት ሲሆንልን አይገርምም? ይሄ የመንፈስ ቅዱስ ስራ በጣም በረቂቅ መንገድ የሚገለጽበት ሰዓት ነው ያ ሰዓትና ወደማንመረምረው ጥልቅ ምስጢር ውስጥ የምንገባበት ሰዓት ነው። አንገታችንን የምንደፋው ለዚህ ነው። እኛማ ምኑን እንመረምረዋለን? አንተ እንደወደድክ ግለጽልን እንጂ፣ አንተ የፈቀድከውን ጸጋ ስጠን እንጂ ማለታችንን ነው ለመግለጽ አንገታችንን እንደፋ እናደርጋለን። በነገራችን ላይ መላእክትን በቁርባኑ ዙሪያ አንገታቸውን ዘንበል አድርገው ይቆማሉ ነው የሚለው። ይገርማቸዋል። ምክንያቱም የተሰጠው ፍቅር በዛ ሰዓት የሚገለጠው የክርስቶስ ፍቅር ልዩ ነው። የቀራንዮው ምስጢር ነው የሚገለጠው። የቀራንዮውን ፍቅር ማን ይተረጉመዋል? ማንስ ይገልጠዋል? እውነት ለመናገር እና ከመነገር በላይ ነው። እስከ ሞት ድረስ ተላልፎ ተሰጠልን ብለን በአንድ አረፍተ ነገር እኮ እንደመድመው አይደለም። ይሄ ፍቅር በጣም ልዩ ነውና መላእክት ያ ይገርማቸውና ለሰው የተሰጠው ጸጋ የሚገርማቸውና አንገታቸውን ዘንበል አድርገው ይቆማሉ ይላል። በመደነቅ ውስጥ የምንሆንበት ሰዓት ነው። ለዚህ ነው አንገታችንን ዘንበል አድርገን ስጋውና ደሙን ሲገባ እንቀበለዋለን ማለት ነው። ይሄ በዝግጅት ክፍለ ጊዜ ውስጥ አብሮ የሚታይ ነገር ነው ማለት ነው። ዲያቆኑ ተሸክሞት ይመጣል። እዚያ ሲደርስ ግን ካህኑ ይቀበለዋል። መቅደሱ ቅዳሴ ይመጣል ማለት አንድ ጊዜ ዞርና መንበሩን ዲያቆኑ አምጥቶ ካህኑ በሚቆምበት ስፍራ ሲቀድስ የሚቆምበት ስፍራ አለ። እዛ ሲደርስ መሶበ ወርቁን ከፍቶ ለካህኑ ይሰጣል። ከዛ በኋላ ካህኑ እጁ እርጥብ ነው። በእርጥብ እጁ እያሻሸ እንትን ይላል። ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ይትሚት ገጸከ ምን የሚል ጸሎት አለ ከዳዊት መዝሙር ይወጣ። አቤቱ ፊትህን እሻለሁ ማለት ነው። ያንተን ፊት እንሻለን ፊትህን ማትሰውርብን የሚል ነው። 3 ጊዜ ነው ፊትህን የሚለውና እጁ እርጥብ መሆኑ የጥምቀቱ ምሳሌ ነው። ሕፃኑ መጣ። ሕፃኑ ሆኖ ከቤተልሔም መጣ። ጥምቀቱን ደግሞ ሳየ እጁ እርጥብ ነው። በእርጥብ እጁ ያሸዋል። በጥምቀት ጊዜ 3 ጊዜ ደግሞ ፊትህን የሚል ጸሎት ነው ያጸሎት። ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ወይትሚት ገጸከ ሲል 3 ጊዜ ነው ገጸከ የሚለው። 3ቱ ገጻት የተገለጹልን በጥምቀት አይደል? 3 ገጸ እግዚአብሔር 3ቱ ገጻተ ሥላሴ የተገለጹልን በጥምቀት ጊዜ ነው እና ያንን ለመግለጽ በእርጥብ እጁ ይህስዮ ነው የሚለው ያሸዋል። እንደዚያ ያደረገ ገጸ ዚአከ ሐሰስ እግዚኦ እያለ ይዞራል ማለት ነው። በሚዞርበት ሰዓት ይችን ጸሎት ይጸልያል። ከዛ ሲቀጥል ደግሞ ተዘከረ እግዚኦ ለአቅረቡ ለከ ዘንተ መስዋዕት ይላል። ደግሞ ያ መስዋዕቱን ይሄንን መስዋዕት እኮ ምእመናን ናቸው ያመጡት። ስንዴ ነበረ፣ ወይንም ነበረ። ይሄንን መስዋዕት ምእመናን መስዋዕት ይሁን ብለው አምጥተውት ነውና ያንን ያመጡትን ሰዎች ያስባቸዋል መጀመሪያ ላይ ማለት ነው። እነሱን እያሰበ በመሰዊያው ዙሪያ ያንን ይዞ ዑደት ያደርጋል ማለት ነው። የሚገርም ምስጢር ያሳያሉ ካህናቱ በዛ ሰዓት እየተቀባበሉ ስጋውና ደሙን ከዲያቆኑ እጅ ይቀበለዋል። ከዛ በኋላ ያ ካህን ደግሞ ለተራዳዩ ካህን ያቀብለዋል። ተራዳዩ ካህን መንበሩ 3 በር ነው ያለው። በመንበሩ 4 ጎን ነው አይደል ያለው። በአራተኛው ግን አንደኛው ስዕለ ማርያም ነው ዝግ ነው። ያ 3ቱ በሮች ግን ክፍት ናቸው። ያ ማለት ተራዳዩ ካህን የሚቆምበት በዚህ በኩል አለ። በካህኑ ቀኝ ተራዳዩ ዲያቆን ወይም ደግሞ ንፍቅ ዲያቆን የምንለው የሚቆምበት ደግሞ አለ። በካህኑ በስተግራ በኩል ከራሱ ካህኑ የሚቆምበት ደግሞ አለ ፊት ለፊት ያለው ማለት ነው። እሱ 3 በር ነው ያለው። በ3ቱም በሮች እያሾለኩ ይቀባበሉታል። ያንን ዝም ብሎ ወስዶ አያስቀምጠውም። ታቦቱ ላይ እየተቀባበሉት ነው የሚሆነው። ይሄም በዝግጅት ክፍለ ጊዜው አብሮ የሚካተት ነው የሚሆነው ማለት ነው። 3ቱ በሮች የሐና የቀያፋ የጲላጦስ በሮች እኮ ናቸው። የነዚያ መሳ ጌታ በዕለተ ዓርብ በ3ቱም በሮች ነው ሲወጣ ሲገባ ያደረውና እሱን ለማስታወስ ነው። አሁን በዚያ ሰዓት ካህኑ ያንን እያስታወሰ ነው እንትን ማድረግ ያለ ዑደቱን መፈጸም ያለበት። በቃ ከተጠመቀ በኋላ ጌታ ወደ ምንድን ነው የገባው? ወደ መከራው ነው የገባው። ዑደቱ ዙሮ ማስተማሩን ነው የሚያሳየው። አሁን ህብስቱን ተሸክሞ ይዞራል አይደል? ካህኑ የዞረ ምንድን ነው ማስታወስ ያለበት? 3 ዓመት ከ3 ወር ዙራ አስተማርከን ማለቱ ነው። ካስተማረ በኋላስ ምን አደረገ? በመንበሩ በአንዱ ጎን ያቀብለዋል ለተራዳዩ ካህን። ተራዳዩ ካህን ሰራዩ ካህን የሚቆምበት ቦታ ላይ ነው ቆሞ የሚቀበለው፣ መሀለኛው ላይ ማለት ፊት ለፊት ያለው በር ላይ ይቆምና በዛ ዞሮ ይመጣል። ይመጣና በዛ በኩል ይቀበለዋል። ዙሮ ይመጣና ደግሞ በዚህ በቀኝ በኩል ይቀበለዋል። ስለዚህ በ3ቱም በሮች ይወጣል ይገባል፣ ያሾልኩታል ማለት ነው። ያን ጊዜ አይሁድ በሐና በቀያፋ በጲላጦስ በሮች ሲያስገቡ ሲያስወጡ ያደርከው ለኔ ብለህ ነው ለማለት ነውና ያችን መከራ እያስታወሱ እንትን ይሉታል፣ ይዞሩታል።
ይህን ካደረጉ በኋላ 3 ጊዜ ዙረው ወደ ታቦቱ ያመጣዋል ማለት ነው። የዝግጅት ክፍለ ጊዜው እንግዲህ እዚያ ላይ ነው የሚያበቃው ማለት ነው። ያመጣና ታቦቱ ላይ ባለው ጻሕል ላይ ያስቀምጠዋል። ጻሕሉ ሰፊ ነው። ህብስቱን ይይዛል፣ ጽዋውንም ይይዛል። ጽዋውን ደግሞ ታቦቱ ጻሕሉንና ጽዋውን እንዲሸከም ወይም እንዲችል ተደርጎ ነው ስፋቱ የሚሰራው። የኛ የሐዲስ ኪዳን ታቦት መሰዊያ አይደለ? መሰዊያ ስለሆነ ልክና መጠኑ እንደ ብሉይ ኪዳን ታቦት አይደለም። 4 መሎጊያ 4 ቀለበት ያለው በ2 መሎጊያ የሚሸከሙት 4 ካህናት የሚሸከሙት ኪሩብ የተሳለበት አይደለም የኛ ታቦት። ምክንያቱም የኛ ታቦት ድምጽ የምንሰማበት እንደ ብሉይ ኪዳን አይነት አገልግሎት የሚሰጥ አይደለምና ነው። ይልቁንም ለመሰዊያነት ስለሆነ የተዘጋጀው ጻሕል ጽዋ እንዲቀመጥበት እንዲችል ተደርጎ ስፋቱ በዚያው ልክ ይወሰናል ማለት ነውና እዛ ታቦቱ ላይ አምጥቶ ያስቀምጠዋል። ከዛ በኋላ ጸሎቱን ይጀምራል ማለት ነው። እንደዚህ ሆኖ ነው እንግዲህ ይሄ የዝግጅት ክፍለ ጊዜ በዚህ ሁኔታ እንትን ይላል ይጠናቀቃል ማለት ነው። ከዛ ውጭ ያው አሐዱ አብ ቅዱስ ብሎ እንግዲህ ሃይማኖቱን ይገልጣል ማለት ነው ካህኑ። ይሄ በነገራችን ላይ አሐዱ አብ ቅዱስ ካህኑ ሃይማኖቱን የሚያረጋግጥበት በአብ በወልድ በመንፈስ ቅዱስ ስም አምኖ 3 ሲሆን 1 ሲሆን 3 ብዬ አምናለሁ ብሎ ነው እንግዲህ ይህንን የመስዋዕት አገልግሎት የሚጀምር። ያውም ሲጸልየው ራሱ እጁን ከፍ ያደርጋል። ያለ ለዲው ነው የሚለው እጁን ከፍ አድርጎ የቃል ኪዳን በቃ አሐዱ አብ ቅዱስ ይላል። አሐዱ ወልድ ቅዱስ አሐዱ ብሎ የሚናገረው አንድነትን ነው የሚገልጸው። ግን ደግሞ 3 ጊዜ ቅዱስ ቅዱስ ይላል። ይሄ ደግሞ ሶስትነቱን ደግሞ ያስረዳል በዚያው የጸሎት ላይ ማለት ነው። ከዛ ምእመናን ምን ይላሉ? በአማን አብ ቅዱስ እኛም እንዳንተ እናምናለን ማለታቸው እኮ ነው። ሃይማኖትህ ሃይማኖታችን ነው፣ በአንተ ሃይማኖት ጸንተን ይሄን ቁርባን እንቀበላለን ለማለት ካህኑ የጮኸውን ጩኸት መልሰው እነሱ በሌላ መንገድ ይደግሙታል። በአማን አብ ቅዱስ እውነት ነው አንተ እንዳልኸው አብ ልዩ ክቡር ጽሩይ ነው፣ ወልድም ልዩ ክቡር ጽሩይ ነው፣ መንፈስ ቅዱስም ልዩ ክቡር ጽሩይ ነው ብለው ምእመናን በተሰጥኦ ይመልሳሉ። ቀሲስ መብራቱ ኪሮስ ይሄን የኢትዮጵያ ቤተክርስቲያን ሊቃውንትን ልዩ ያደርጋቸዋል ይላሉ። እዚህ ላይ ያ ማለት ምን ማለት ነው? ሌሎችም ቤተክርስቲያናት አሐዱ አብ ቅዱስ አይነት ጸሎት አላቸው። የይዘት ልዩነት ሊኖር ይችላል፣ የአረፍተ ነገር ልዩነት እንዲህ አይነት ጸሎት አላቸው። ምእመናን ግን ተሰጥኦውን አይመልሱትም ሌሎች ቤተክርስቲያናት ላይ። እኛ ቤተክርስቲያን ግን ያለ የኛ ቤተክርስቲያን ሊቃውንት ምን ያህል የረቀቁ እንደሆኑ የምታያቸው በዚህ ነው አሰራሩ። ምእመናንም ሃይማኖታቸውን በመግለጥ እንዲሳተፉ ተደርጎ ልክ ሃይማኖታቸውን እንደገለጡ ገልጠው እንደጨረሱ ካህኑ ምን ይላል? ሰብሕዎ ለእግዚአብሔር ይላቸዋል። ከዛ እነሱ ምንኛ ብቻ ወይ ሰብሕዎ ኩሎሙ ሕዝብ እንዴ እግዚአብሔርን አመስግኑት ሲላቸው እንዴ ምንኛ ብቻ አሕዛብ ሁሉ ምድር ሁሉ እግዚአብሔርን ታመሰግናለች ታመስግነው እንጂ ብለው ካህኑ ከዛ ለምንድን ነው የምናመሰግነው እንዳይሉት ደግሞ ምን ይላል? እስመ ጸናት ምህረቱ ላይ ምህረቱ በእኛ ላይ ጸንታለችና ይላል። ከዛ ጽድቁስ ለእግዚአብሔር ይሄሉ ላይ አንተ እንዳልከው የእግዚአብሔርማ ምህረት የእግዚአብሔር ጽድቅማ በእኛ ላይ ጸንታ ትኖራለች ብለው እነሱ ይመልስ። ከዛ ካህኑ ምን ይላል? ስብሐት ለአብ ወወልድ ወመንፈስ ቅዱስ ብሎ ይደመድማል። ያንን በጋራ ይሉታል። ለምስጋና ያንኑ ይደግሙታል። አሁን ቅብብሎሹ ይቆምና ምን ይሆናል? ስብሐት ለአብ ወልድ የሚለውን ምስጋና ነው። ይሄን ላደረገ ጽድቁን በእኛ ላይ ያጸና ምህረቱን በእኛ ላይ የፈጸመ እግዚአብሔር አብ ወልድ መንፈስ ቅዱስ ምስጋና ይገባዋል የሚል ድምዳሜ ይሰጠውና ወደ ጸሎት ወደ ሌሎች ጸሎቶች ይቀጥላል ማለት ነው። እንግዲህ እስከዚህ ዝግጅት ክፍለ ጊዜ ብለን የምንጠራው ነው የሚሆነው ማለት ነው። እስከዚህ ነው ዝግጅት ክፍል የምንጠይቀው ብለን የምንጠራው ከናኩቶ ለገባሬ ሰናያት በሚለው አንዱ ክፍል ማለት ነው። አንዳንዱ ዝግጅት ክፍልን እስከ ናኩቶ ለገባሬ ሰናያት ነው። አንዳንዱ ደግሞ እስከ አሐዱ አብ ሚሉም እስከሚሉ እንደያጠናኑ ነው የሚለያየው። የአጥኚ ጉዳይ ነው እንጂ ዋናው ምስሉ አሁን ስብሐት ካለ በኋላ በቃ ዝግጅቱ አለቀ። አሁን ናኩቶ ለገባሬ ሰናያት ብሎ ደግሞ ሌላ ጸሎት ይጀምራል። ሁለተኛው ክፍል የሥርዓተ ቅዳሴ ይጀምራል። በሥርዓተ ቅዳሴ ውስጥ ደግሞ የሚገርምህ ሰላም የተወደዳችሁ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? የቀንዲል ሚዲያ መርሃ ግብሮች ከሳምንት እስከ ሳምንት መሆኑን ያውቃሉ? በየዕለቱ ምሽት 2 ሰዓት ወደ ቀንዲል ሚዲያ የዩቲዩብ ቻናሎች ጎራ ካሉ አዳዲስና አስተማሪ ዝግጅቶችን ያገኛሉ። በቀንዲል ሚዲያ፣ በቀንዲል አውደ ምህረት፣ በቀንዲል ሾርትስ፣ በቀንዲል ላይፍ በእነዚህ ቻናሎች ሰኞ ምሽት 2 ሰዓት ቀንዲል ፖድካስት፣ ማክሰኞ ምሽት ከ11 ሰዓት ጀምሮ እስከ ምሽቱ 2 ሰዓት በቀጥታ ስርጭት የምስጋና ማዕድ፣ ረቡዕ ምሽት 2 ሰዓት
ፍትሐ ነገሥት ከሊቀ ሊቃውንት ስምዐኮነ መላክ ጋር፣ ሐሙስ ምሽት 2 ሰዓት ጨዋታ ለሕይወት ከሰንበት ትምህርት ቤቶች ሕፃናት ጋር፣ አርብ ምሽት 2 ሰዓት ትምህርተ ወንጌልና ዝማሬዎች፣ ቅዳሜ ምሽት 2 ሰዓት ልማድና ክርስትና ከመጋቢ ሃይማኖት ምትኩ አበራ ጋር እንዲሁም እሁድ ምሽት 2 ሰዓት ዝማሬና ትምህርተ ወንጌል ያገኛሉ። በእነዚህ ቻናሎች እየገባችሁ በየዕለቱ አዳዲስ መርሃ ግብሮች እንድትከታተሉ ግብዣዬን አቀርባለሁ። ቀንዲል ሚዲያን ለማግኘት ከታች ባሉት የስልክ ቁጥሮች ይደውሉ። ሰብስክራይብ በማድረግም ቤተሰብ ይሁኑ፣ ይጠቀሙበታል። ቀንዲል ሚዲያ የልባሞች መብራት